ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመክፈል የሚያስችል ዓለም አቀፍ የክፍያ ካርድ ማግኘት ተፈቀደ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ ወይም አካውንት ያላቸው ደንበኞች የቪዛ እና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ወይም ኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቅዷል። የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $100 የግዴታ ተቀማጭ ገንዘብም እንዲቀር ተደርጓል። የኢትዮጵያ ብሔራዊ ባንክ የካቲት 4 2018 ዓ.ም የውጭ ምንዛሬ መያዝ ማግኘትና መጠቀምን በተመለከተ የተቀመጡ ገደቦችን ይበልጥ ያላላ ማሻሻያ ይፋ አድርጓል። ብሔራዊ ባንክ አዲሶቹን ለውጦች ይፋ ያደረገው በሐምሌ 2016 ዓ.ም በወጣው የውጭ ምንዛሬ መመሪያ ላይ ማሻሻያ በማድረግ ነው። አዲሶቹ ማሻሻያዎች የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ ተግባራዊ እንደሆኑም ገልጿል። ከዚህ ቀደም በነበረው አሰራር ባንኮችና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶችን መስጠት የሚችሉት ወደ ውጭ ለሚጓዙ ደንበኞቻቸው ነበር። የውጭ ምንዛሬ የሚጫንበት ይህንን ካርድ ማግኘት የሚፈልጉ ሰዎች የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው ነበር። ይህም ኢትዮጵያውያን ከዓለም አቀፍ የበይነ መረብ ወይም ኦንላይን የግብይት መድረኮች ዕቃዎችን እንዳይሸምቱ ወይም የሚፈልጓቸውን አገልግሎቶች ለማግኘት የደንበኝነት ምዝገባ ወይም ሰብስክሪፕሽን እንዳይፈጽሙ አድርጓቸው ቆይቷል። ብሔራዊ ባንክ ይፋ ባደረገው ማሻሻያ ዓለም አቀፍ ካርድ ለማግኘት ተቀምጠው የነበረውን የውጭ ጉዞ ቅድመ ሁኔታ አንስቷል። ባንኮች ለደንበኞቻቸው በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡ እና በሂሳብ ባለቤቱ ጥያቄ መሰረት የቪዛ እና የጉዞ ትኬት ሳያስፈልግ የውጭ ምንዛሬ እንዲጭኑ እንደተፈቀደላቸው አዲሱ መመሪያ ያስረዳል። ባንኮች የሚሰጡት ካርድ ለውጭ ሀገር ክፍያ የኤሌክትሮኒክ ግብይት ጭምር የሚያገለግል እንደሚሆን ብሔራዊ ባንክ ገልጿል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሬ አካውንት ያላቸው ደንበኞች ናቸው። ብሔራዊ ባንክ በተመሳሳይ የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረውን $100 አነስተኛ ተቀማጭ እንዲቀር ወስኗል። የውጭ ምንዛሬ ሂሳብ ለመክፈት ምን ያህል ዶላር መቀመጥ አለበት የሚለውን ባንኮቹ ራሳቸው እንዲወስኑ መፍቀዱን መመሪያው ላይ ሰፍሯል። ብሔራዊ ባንክ የውጭ ምንዛሬ በሚገኝባቸው ሌሎች መንገዶች ላይም ተቀምጦ የነበረውን ቪዛ እና የጉዞ ትኬት የማቅረብ ግዴታ አስቀርቷል። በቀደመው አሰራር ለሕክምና ወደ ውጭ የሚጓዙ ሰዎች የውጭ ምንዛሬ ለማግኘት ቪዛ ከተቻለም የጉዞ ትኬት እንዲያቀርቡ ይጠየቁ ነበር። በአዲሱ መመሪያ መሰረት ለሕክምና እና ትምህርት ወደ ውጭ የሚጓዙ ሰዎች ቪዛ እና የአውሮፕላን ትኬት ሳያቀርቡ እስከ $20,000 ድረስ ማግኘት ይችላሉ። ሌላኛው የብሔራዊ ባንክ ማሻሻያ ኢትዮጵያውያን ወደ ውጭ ሀገር ገንዘብ መላክ ከሚችሉበት መንገድ ጋር የተያያዘ ነው። በአዲሱ አሰራር የውጭ ምንዛሬ ሂሳብ ያለው ደንበኛ ለትዳር አጋሩና ለልጆቹ የትምህርት፣ የሕክምናና የጉዞ ወጪ ክፍያ መፈጸም ተፈቅዶለታል። በተጨማሪም ኢትዮጵያውያን ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ የሚውል እስከ $3,000 የሚደርስ ገንዘብ ወደ ሌላ ሀገር መላክ ይችላሉ። ይህንን የውጭ ምንዛሬ የሚልኩበት አሳማኝ ምክንያት ማቅረብ እንዳለባቸው መመሪያው ላይ ተጠቅሷል። ከ10,000 በላይ ይዘው ከውጭ ሀገር ወደ ኢትዮጵያ የሚገቡ ነዋሪዎች ላይ ተጥሎ የነበረው በጉምሩክ የማሳወጅ አሰራር በአዲሱ ማሻሻያ እንዲቀር ተደርጓል። የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ መመንዘር ወይም ተቀማጭ ማድረግ እንደሚቻል ብሔራዊ ባንክ አስታውቋል። አሁን ያብራራሁላችሁን የኢትዮጵያ ብሔራዊ ባንክ በኦፊሻል ዌብሳይቱ ያጋራንን 19 ማሻሻያዎች ስክሪኑ ላይ በሚታየው የቴሌግራም ግሩፕ ውስጥ አፕሎድ አድርጌላችኋለሁ። የክሬዲት ካርድ እና የዴቢት ካርድ ልዩነት። ሁለቱም የካርድ አይነቶች በዓለም አቀፍ ደረጃ ጥቅም ላይ ይውላሉ። ተመሳሳይ ይመስላሉ፣ ነገር ግን ትልቅ ልዩነት አላቸው። ዴቢት ካርድ ቀጥታ ከራሳችን ባንክ አካውንት ውስጥ ካለው ቀሪ ባላንስ ላይ ቀንሶ ብር ይሰጠናል። ዴቢት ካርድ ማለት አሁን በኪሳችን ይዘን
ከኤቲኤም ማሽን ብር የምናወጣበት ካርድ ማለት ነው። ስለዚህ ዴቢት ደንበኛው ባለው ተቀማጭ ገንዘብ መጠን ከኤቲኤም ወጪ ማድረግ የሚያስችለው እንዲሁም በክፍያ ማሽን መጠቀም የሚያስችለው ካርድ ነው። ክሬዲት ካርድ ደግሞ ባንኮች ለደንበኞቻቸው የሚሰጡት የካርድ አገልግሎት ሲሆን የሚፈቅዱትም የደንበኞቹን የቀደመ የሂሳብ አጠቃቀም እንዲሁም የገቢ ምንጭና መጠናቸውን ከግምት አስገብተው በብድር ወስደን ተጠቅመን በኋላ የምንመልሰው ብር ማለት ነው። አቅም ላላቸው ደንበኞች ካላቸው ተቀማጭ ገንዘብ በላይ ወጪ ማድረግ እንዲችሉ ሊፈቅድላቸውም ይችላል። በቀላሉ በካርድ አይደለም እንጂ ከቴሌብር ላይ ብር ተበድረን የምንወስደው ማለት ነው። ትንሽ ስለ ዴቢት ካርድ። ባንኮች ለደንበኞቻቸው ዴቢት ካርዶችን የሚሰጡበት ምክንያት ደንበኞች በካርድ ብቻ ግብይት መፈጸም እንዲችሉና የወረቀት ቼኮችን ሳይጽፉ ወይም በአካል ባንክ ቴለር ጋር መሄድ ሳይጠበቅባቸው ካሽ ገንዘብ ማግኘት እንዲችሉ በማሰብ ነው። ይህ ካርድ ከቼኪንግ ወይም ከሴቪንግ አካውንታችን ጋር ሊንክድ የሆነ ሊሆን ይችላል። ዴቢት ካርድን ከአውቶማቲክ ቴለር ማሽን ወይም ኤቲኤም ብር ዊዝድሮ ለማድረግ እንዲሁም ከሱፐርማርኬት እና የመሳሰሉት የተለያዩ መገበያያ ቦታዎች በካሽ ብር ምትክ እንደ አማራጭ ክፍያ ለመፈጸም እንጠቀምበታለን። ዴቢት ካርድ ባንክ ካርድ ወይም ቼክ ካርድ በመባልም ይታወቃል። ካርዱን የሆነ ክፍያ ስንፈጽም ብሩ ከካርዱ ጋር ሊንክድ ከሆነው አካውንት ወዲያውኑ ወይም ከተወሰኑ ደቂቃዎች በኋላ ይቀንሳል። ግብይቱን ለመፈጸም በአካውንት ውስጥ በቂ ብር ከሌለ ካርዱ ሪጀክትድ ይሆናል። ዴቢት ካርዶች ኤቲኤም እና ፖይንት ኦፍ ሴል ተርሚናልስ ወይም ፖስ ማሽኖች ውስጥ አስገብተን ስንጠቀም የምንጠየቀው ልዩ የሆነ ፐርሰናል አይደንቲፊኬሽን ነምበር ወይም ፒን ይኖራቸዋል። በኦንላይን ክፍያ ለመፈጸም ደግሞ ለሴኩሪቲ ሜዥር ተብሎ በካርዱ ጀርባ ያለውን 3 ዲጂት ቁጥር ወይም ቫሊዴሽን ኮድ እንጠየቃለን። አብዛኞቹ ዴቢት ካርዶች ከቪዛ እና ማስተር ካርድ የመሳሰሉ ኔትወርኮች ጋር ሊንክድ ናቸው። እናም ተቀባይነት ባላቸው ቦታዎች ላይ ሁሉ ልንጠቀማቸው እንችላለን። ፕሪፔድ ዴቢት ካርድስ የሚባሉት ደግሞ የሆነ መጠን ያለው ገንዘብ ዲፖዚት የተደረገባቸው ነገር ግን ከምንም ባንክ አካውንት ጋር ሊንክድ ያልተደረጉ ካርዶች ናቸው። ፕሪፔድ ዴቢት ካርዶች በተደጋጋሚ ብር ያስገባንባቸው በተደጋጋሚ ልንጠቀምባቸው እንችላለን። ጊፍት ካርድስ የሚባሉት ደግሞ ልክ እንደ ፕሪፔድ ዴቢት ካርድስ ሆነው ተቀባይነታቸው ግን በተወሰኑ የግብይት ቦታዎች ሊሆን ይችላል። ጊፍት ካርዶችን በውስጣቸው ያለው ብር እስከሚያልቅ እንጂ በተደጋጋሚ ብር እየሞላን መጠቀም አንችልም። አሁን ደግሞ ጥቂት ስለ ክሬዲት ካርድ ነው። ክሬዲት ካርዶች ልክ እንደ ዴቢት ካርድ ደንበኛ የሆነባቸው ባንኮች የሚሰጡን ካርድ ሲሆን ከዴቢት ካርድ የሚለየው የተለየ አፕሊኬሽን ፕሮሰስ ስላለው ነው። ደንበኞች የክሬዲት ካርድ አገልግሎትን ለማግኘት ለባንኩ ይህን ያህል ብድር ይፈቀድልኝ ብለው ማመልከቻ ማስገባት አለባቸው። ባንኩ ባስቀመጠው መስፈርት መሰረት የደንበኞቹን አቅም እንዲሁም ከባንኩ ጋር ያላቸውን ግንኙነት ተመልክቶ ፍቃድ ይሰጣል። የደሞዝ መጠናችንን ሊሆን ይችላል፣ ወይም ከባንኩ ጋር ያለንን ግንኙነት ሊሆን ይችላል፣ ወይም ደግሞ ነጋዴ ከሆንን ደግሞ የንግድ ሁኔታችንን ሊሆን ይችላል። ክሬዲት ካርድ የሚሰጠን ለአጭር ጊዜ የብድር ፍላጎታችን እንጂ እንደ መኪናና ቤት ያለ ቋሚ ንብረት እንድገዛበት አይደለም። የክሬዲት ካርድ ዋነኛው ዓላማው ድንገተኛ ለሆነ የገንዘብ ችግር መውጫ ነው። የሚመለስበትም የጊዜ ገደብ የተቀመጠበት ምክንያት ለዚህ ነው። ይሄ የጊዜ ገደብ አብዛኛውን የሚወሰነው በደንበኛው የገቢ ምንጭ ነው። ለምሳሌ ተቀጣሪ ከሆንን በወሩ መጨረሻ ደሞዝ ስንቀበል ለመክፈል ልንስማማ እንችላለን። በንግድ ከተሰማራን ደግሞ ምናልባት በወር 2 ጊዜ ለመክፈል ልንፈርም እንችላለን። ክሬዲት ካርድ በአግባቡ ጥቅም ላይ ካልዋለ ተጠቃሚውንና ባንኮችን ለኪሳራ ሊዳርግ ይችላል። ለዚህ ነው የክሬዲት ካርድ ዋነኛ ዓላማው መሆን ያለበት አንድን ችግር ወዲያውኑ ለመፍታት ብቻ መሆን ይኖርበታል። ለምሳሌ ቤተሰብ ቢታመምብን አሊያም በሚቀጥለው ወር እቁብ የሚወጣልን ቢሆንና አሁን አንድ ዕቃ መግዛት ብንፈልግ ክሬዲት ካርድን መጠቀም እንችላለን። ክሬዲት ካርድ ማለት ልክ እንደ ቴሌ ብር ነው። ቴሌ ገንዘብ ሳይኖረን ሲቀር የብድር አገልግሎት ይሰጠናል። በሚቀጥለው ስንሞላ ከሂሳባችን ላይ ይወስዳል። ክሬዲት ስኮር የሚባል ሐሳብ አለ። የክሬዲት ስኮር ማለት አንድ ሰው ብድር ወስዶ የመመለስ ታሪኩ እንዴት ያለ ነው የሚለውን የሚያሳይ ነው። ብድር ወስደው በጊዜ የሚመልሱ ሰዎች መልካም ክሬዲት ስኮር ያላቸው ተብለው ይጠራሉ። የክሬዲት ታሪካቸው
ጥሩ የሆነ ሰዎች በባንኮች ዘንድ ይከበራሉ። የሚፈልጉት ጉዳይ በቶሎ ይሳለጥላቸዋል። በአብዛኛዎቹ አገራት የክሬዲት ካርድ ወለድ ባንኮች ለደንበኞቻቸው ከሚሰጧቸው ሌሎች ካርዶች ወለድ ከፍ ያለ ነው። ብድር ስለሆነ ወለድ አለው። አደጋ ስላለው ነው ወለዱ ከፍ የሚለው። ንብረት አስይዞ የሚወስድ ሰውና ንብረት ሳያስይዝ ብድር የወሰደ ሰው እኩል ስላልሆነ የወለድ መጠኑን ከፍ በማድረግ ስጋቱን ያጣጥባል። ልክ እንደ ዴቢት ካርዶች ክሬዲት ካርዶችንም ኤቲኤም ላይ መጠቀም እንችላለን። በወለድና በተለያዩ ሰርቪስ ቻርጆች ምክንያት የተበደርነው የብር መጠን መክፈል በሚጠበቅብን ሰዓት ከፍ ይላል። ክሬዲት ካርድ የሚሰጠው ተቋም የካርዱ ባለቤት በተበደረው የገንዘብ መጠን መሰረት ወለድ ያስከፍላል። አብዛኞቹ ዓለም አቀፍ ባንኮች የክሬዲት ካርድ ለሚጠቀሙ ደንበኞቻቸው ማበረታቻ ሽልማቶችን ይሰጣል። ለምሳሌ የአውሮፕላን ቲኬት ለመቁረጥ፣ ለሆቴል ክፍያ፣ ለበይነመረብ ግብይት ክሬዲት ካርድ ለሚጠቀሙ ደንበኞቻቸው ማበረታቻን ይሰጣል። ማበረታቻው በአየር መንገድ ማይል፣ በተጨማሪ የሆቴል ክፍያ እንዲሁም በስጦታ ካርድ መልክ ሊሰጥ ይችላል። ቪዛ እና ማስተር ካርድ። ቪዛ ዓለም አቀፍ የክፍያ ኔትወርክ ወይም ፔመንት ፕሮሰሲንግ ኔትወርክ ሲሆን ቪዛ ካርድ ደግሞ ያንን ኔትወርክ የሚጠቀም የክፍያ ካርድ ነው። ቪዛ ካርድ ከቪዛ ኔትወርክ ጋር ፓርትነር ባደረጉ የገንዘብ ተቋማት በኩል የሚሰጥ ነው። ቪዛ ሳን ፍራንሲስኮ በሚገኘው ካምፓኒው ክሬዲት ካርዶችን ብቻ በመስጠት ጀምሮ ከዛም ዴቢት፣ ፕሪፔይድ እና ጊፍት ካርዶችን ወደ መስጠት አገልግሎቱን ያሰፋ ድርጅት ነው። አሁን ላይ ድንበር ሳይገድበው ከ200 በላይ ሀገራት ውስጥ በዓለም አቀፍ ግብይቶች ላይ በሰፊው ተቀባይነት አለው። ቪዛ እንደ ማይክሮቺፕ እና ማግኔቲክ ስትራፕስ የመሳሰሉት የሴኩሪቲ ፊቸሮች አሉት። ከማስተር ካርድ ጋር ተመሳሳይ ስለሆነ ብዙዎች ልዩነታቸውን መናገር አይችሉም። ማስተር ካርድ ልክ እንደ ቪዛ ከ210 በላይ ሀገራት ላይ ተቀባይነት ያለው ዓለም አቀፍ የክፍያ ኔትወርክ ወይም ፔመንት ፕሮሰሲንግ ኔትወርክ ሲሆን ከባንኮች እና ተመሳሳይ የገንዘብ ተቋማት ጋር ፓርትነር በማድረግ በራሱ የክፍያ መፈጸሚያ ኔትወርክ በኩል በማስተላለፍ የሚጠቀማቸውን ማስተር ካርድ የሚል የታተመባቸውን ክፍያ የመፈጸሚያ ካርዶች የሚያሰራጭ ካምፓኒ ነው። ካርድ የሚሰጠው ማስተር ካርድ ራሱ ሳይሆን ባንኮች ናቸው። የማስተር ካርድ ሚና ኔትወርኩን ፕሮሰስ ማድረግ ብቻ ነው። ማስተር ካርድ በግሎባል ፔመንት ኢንዱስትሪ ውስጥ ከቪዛ ቀጥሎ ሁለተኛው ትልቁ ፔመንት ኔትወርክ ነው። ልክ እንደ ቪዛ ካርድ ማስተር ካርድም የክሬዲት፣ ዴቢት እና ፕሪፔድ ካርዶችን ይሰጣል። የራሱን ኮር ኔትወርክ የሚባለውን ግሎባል ፔመንት ኔትወርክ በመጠቀም በባንኮች እና በነጋዴዎች እንዲሁም ተጠቃሚዎች መካከል የሚካሄደውን የክፍያ ትራንዛክሽኖች ያቀላጥፋል ወይም ፋሲሊቴት ያደርጋል። ቪዛም ማስተር ካርድም በራሳቸው ክሬዲት ካርዶችን አይሰጡም። እነሱ የክሬዲት ካርድ ክፍያዎችን በተሳለጠ ሁኔታ ያለ እንከን እንዲከናወኑ ኢንፍራስትራክቸሩን ያቀርባሉ። ክቡራን የቻናላችን ቤተሰቦች ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ተመሳሳይ ጠቃሚ ቪዲዮዎች እንዳያመልጣችሁ እንዲሁም በፍጥነት ቀድማችሁ እንድታገኙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ጋብዛችኋለሁ። ይህንንም ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ እናድርግ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።